እናንተ እዚህ ቲክቶክ ላይ ሆናችሁ በተለያየ መንገድ እንደዚህ አይነት ሀሳብ ስታንሸራሽሩ አላማችሁ ምንድነው? እናንተስ ምንድነው የምትጠቀሙት? አላማችን ህሙማንን መርዳት ነው። እሺ በሽተኛ ነሽ ነው? አረ እንደ መንፈሳዊ ህመም እኮ ታመሻል። መንፈሳዊ ህመም የሚባል ነገር አለ። ምን ይልክ ምንድነው የምትለው? ምንድነው የመለስከው? አሁን ዩቲዩብ ላይ ፒኬ ታላቁ አብርሃም ብለህ ግባና ከዛ ሪከርድ ታገኛለህ። ላይቭ እየተላለፈ ነው። ወደ ኋላ መለስ አድርገህ ስማውሽ እና ምን ልልሽ ነው? እኛ አጅር ነው የምናገኘው። አንድ ሰው ለምሳሌ ነው አሁን ሻሃዳ ባሲዝ አንቺ የምታገኘውን አጅር ካንቺ ሳይቀነስ እኔ ማገኛለሁ። ያልሰማ ሰው አይጠይቅም። ምን ይልክ ካንቺ ሳይቀነስ እኔ ያንን አጅር አገኛለሁ። ባትቀበይስ እኔ አንቺን ለማስረዳት በማደርገው ጥረቶች በማደርጋቸው ነገራቶች ውስጥ አላህ Subhanahu Wa Ta'ala ያው የሱን ውዴታ ይሰጠኛል። ላይክ ኸሊሉላህ አውሊያኡላህ ከሚባለው ደረጃ አላህ Subhanahu Wa Ta'ala ያድርገን። እኔ እዛ ደረጃ ላይ ልሆን እችላለሁ ማለት ነው። ሜቢ ባጭሩ መልካም ስራ ነው፣ ምንዳን ነው ማገኝበት። የነፍስም ላይክ በቃ ብዙ እርካታዎች አሉት። ለምሳሌ አንድ ሰው ካለበት መጥፎ አመለካከት አውጥተሽ አይደለም በሃይማኖት ጉዳይ ላይ እንዲሁ በኖርማል ሐሳብ ላይ እንኳን ካለበት የመጥፎ አመለካከት አውጥተሽ ወደ መልካም አመለካከት ስታስገቢው የሚሰማሽ ስሜት አለ፣ የሚሰማሽ ደስታ አለ። ስለዚህ ያ ደስታ ራሱ ብቻውን ትልቅ ነገር ነውና እኛ በመስበክ የምናገኘው ትልቁ ነገር አንደኛ ግዴታችንን ነው የምንወጣው፣ ያወቅነውን ነገር ማሳወቅ ማለት ነው። በሁለተኛ ደረጃ ላይ ደግሞ ምንድነው አላህ Subhanahu Wa Ta'ala ምንዳን ይሰጠናል፣ በምንሰራው ስራ ይመነዳናል። አንድ ሰው እኔም ሸሃዳ ሲያዝኩት ሌላም ሰው ሸሃዳ ሲያዘው ግን በኔ ሰበብ ከሆነ ማለት ነው እኔ ከሰውየው ሳይቀነስ ሳይጨመር እኔ አጅሩን ወይም ምንዳውን አገኛለሁ ነው። ምኒልክ ትንሽ ታች ደጋግመ እያወራ ነው እና ጥያቄን ከፈራህ ሂድ ምኒልክ። እኔ ፈሪ ነኝ፣ እኔ ጥያቄ አልወድ። እንዴት ልመንልህ? በየት በኩል ላስገባብህ? እንዴት ልመና አንተ ጋር? እኔ በቃ ይፈራለሁ። እኔ ፈሪ ነኝ በቃ። አንዳንድ ጊዜ ድብድብ ያደርጉታል። ቀላል ነገር እኮ ባይዘው ጠይቀህ እኮ አላቆም ብዬ ማለፍ የምችለው ነገር ነው እና ፍርሃትን እዚህ ጋር ምን እንደሚያመጣው አላውቅም። ለማንኛውም እንዳትጠይቀኝ፣ ብትመጣም እኔን አትጠይቀኝም። ስለምፈራህ አላስተናግድህም፣ ላይክ ፊውቸርም ጭምር ማለት ነው እና ፍርሃትን እዚህ ጋር ምን ነው የነውን ያለነው ነው የተረዳሁት። አሪፍ ጥሩ ነው። እንደዛ ነው። ነፍስ ብቻ ሳይሆን ላይክ ለሆነ ሰው አሁን ለምሳሌ ካንቺ እኮ ገንዘብ እየተቀነሰ ነው፣ የሆነን ሰው ስትረጂው ግን የሚሰማሽ ስሜት አለ። በቃ ያን ስሜት በምንም ነገር ልታገኘው አትችይም። ግን እኮ ገንዘብ እየተቀነሰ ነው ያለ ካንቺ፣ ለዛ ድሃ በመስጠትሽ እኮ ካንቺ እኮ እየተቀነሰ ነው። ግን የውስጥ እርካታ የሚባል አሁን ሰው ትልቁ ያላገኘው ነገር ምንድነው? የሆነ ሀብት ሲያካብት ብር ሲፈልግ ብዙ ነገር ላይ ሲደርስ ምናምን በቃ ደስተኛ የሚሆን ይመስለዋል፣ ደስተኛ ህይወት የሚኖር ይመስለዋል። ግን እንደዛ አይደለም። ላይክ ደስታ በመስጠት ውስጥ ነው ያለ፣ የሆነ በማካበት በመሰብሰብ ውስጥ አይደለም፣ የሆነ ነገር በማካፈል ውስጥ ነው። የሰው ልጅ ጥገኛ ነው። ለምንድን ነው እናት ልጇን በዛ ደረጃ የምትወደው ሲባል አስቢ እስኪ። አሁን ሎጂካሊ ስታስቢው አንድ ሰው ከ7 እስከ 9 ወር ሙሉ አሰቃይቶሽ እንቅልፍ እንዳይመችሽ አድርጎ ሙሉ ቀን ውሎሽን አበላሽቶት ምግብ አይስማማሽ በቃ በዛ ደረጃ ሲያሰቃይሽ ኑሮ ልክ ከአንቺ ጋር ሲለያይ ደግሞ ሞትሽን እንድትመኝ አድርጎ ላይክ ባልሽን እንድትሳደብ አድርጎ የተለያየ ወይም የወለድሽው 9 ወር ሙሉ ያሰቃየሽው ልጅሽን ከህይወትሽ በላይ ትወጂዋለሽ። ለምን እንደምትወጂው? ምንም እኮ የሰጠሽ ነገር የለም ከማሰቃየት ውጪ። ከኔ ነው የወጣው፣ ለዛ ነው የምወደው። በሱ ላይክ ፈልገሽ የታመምሻቸው ህመሞች ናቸው፣ ፈልገሽ የሰጠሽው ነገር ነው። ህፃን ልጅ
20 ጊዜ ስለ አንድ ጉዳይ ይሄ አሞራ ነው አይደለም እያለ እርግቡን 20 ጊዜ እየጠየቀሽ 20 ጊዜም ሳትሰለች ነው የምትመልሽለት። 20 ጊዜም ደስ እያለሽ ፈገግታውን እያየሽ ነው የምትመልሽለት። ይሄ በመስጠት አንቺ በመስጠት ውስጥ የምታገኘው ደስታ የሆነ ነገር በማካበት ውስጥ ከምታገኘው ደስታ በጣም በጣም የማይገናኝ ስለሆነ ነው። ሶ ኢሎጂካል ነው። የእናት ፍቅር የሚባለው ነገር ሎጂካል አይደለም። በማንኛውም ሰው አእምሮ ቢታሰብ 9 ወር ያሰቃየውን አካል ሞቱን እንዲመኝ ያደረገውን አካል ሊወደው አይችልም። እናት ግን ልጇን ትወዳለች። ያውም ህይወቷን እስከ መስጠት ድረስ ነው የምትወደው። ሶ ሕፃን ልጅም እንደ እንስሳ አይደለም ባይዘው እንደተወለደ አይራመድም። የሰው ልጅ ጥገኛ ነው። ሁሌ የሆነ በእውቀት ላይ ጥገኛ ነው፣ በመራመድ ላይ በብዙ ነገር ላይ ጥገኛ ነው። እናት ግን ያንን ነገር ልጇ ዳዴ ሲልላት ለማራመድ ስታስለምደው በዛ ሳክሪፋይስ ባደረገችው ልክ እናትም አባትም ግን ፍቅራቸው እየጨመረ ነው የሚመጣው። ለምን? የእናትና የአባት ፍቅር ያው ጊቭ ኤንድ ቴክ ምናምን የሚባል እንደ ባልና ሚስት ፍቅር ሳይሆን መስጠት ብቻ ነው፣ መቀበር የለውም። መስጠት 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 ብቻ። ላይክ የእናት ፍቅር ይሄ ነው፣ መስጠት ነው። የአባት ፍቅር መስጠት ነው። በህፃንነቱ ለማለማመድ ምናምን ሶ ያ ከምንም በላይ ትልቅ ዋጋ ያለው ፍቅር ይሆናል ማለት ነው። ስለዚህ ቀሽም ጥያቄዎችም እየጠየቅሽ አልናደድም እስኪረዳሽ ድረስ አስረዳሻለሁ። አይ እኔ ኢንቴንሽን አለው ባይዘይ አሁን ምን ይልከን አሁን ባስገባውና ባወራ ምናልባት ምንም የሆነ ጥሩም እኮ ሊሆን ይችላል፣ ግን እንዲህ ከታች ኮሜንት ላይ ምናምን ባየሁት ነገር አሁን እኔ አላወራውም። እሱን አላወራውም። እሱ ፈራም ሊል ይችላል፣ ጥያቄ ያስፈራም፣ የፈለገው ሊያወራ ይችላል፣ ሪከርድ አድርጎ ሊፖስት ይችላል። who cares? እኔ ምንም አይጨንቀኝም። ሶ እኔ ምንድነው ኢንቴንሽን ያለው ሰው የሆነ ትልቅም ሰው ሆነ ትንሽም ሰው ሆነ ጠያቂም ሆነ ምን ሆነ አንዴ እስኪያውቀኝ ድረስ እንትልለው እችላለሁ። እያወቀኝ እየሰማ እያየ ምናምን ግን ኔጌቲቭ ነገር ብቻ ከሆነ የሚያስብ ለምንድነው እንደዛ አይነት ሰው ጋር ጊዜ ኢንቨስት ማደርገውና የሞኝ ጥያቄ እንኳን ብትጠይቂ አግሬሲቭ እንኳን ብትሆኚ ግን ከጀርባሽ ምን አለ የሚለውን ነገር ነው ማሰብ መፈልገው ሁሌ። ላይክ እውነትም ፈላጊ መስለሽ ከተሰማሽኝ ምንም ያክል ብትቆጪ እኔ ግድ አይሰጠኝም፣ ከመመለስ ወደ ኋላ አይደለም። ጥያቄሽ ሞኝ ነው ብልጥ ነው ምናምን አይደለም። ግን አንዳንድ ሰዎች ደግሞ አሁን ማሂ አለች። ማሂ አሁን ምንም የምጠቅም ሰው ሆና አታውቅም። ግን ሁሌም ጥያቄዋን ማስተናገድና እሷን ማውራት ደስ ይለኛል። ለምን የነበረችበትን መስመር አውቀዋለሁና የሆኑ ሰዎች ሲሰልሙ ያለቀሰችውን ለቅሶ ብላ አስታውሰዋለሁ። ሰው ከዛ አንፃር ያላት ለውጥ አለ፣ ያየሁት ለውጥ አለ። ስለዚህ ምንም እንትን አይደብረኝም ማውራት ምናምን። አሁን እሷን ብትጠይቅ ማስተናገድና አይደብረኝም። የፈለገችውን እያለች የሚሆን የሆነ አስቀጥላታለሁ። መጀመሪያ አካባቢ ግን እንትን አይደለም ነበር፣ እኔ ከማሂ ጋር አላወራም ነበር ምላቸው። ከዛ ሰዓት ግን ኦኬ አይ በቃ እንጂ ተረዳሃት ማለት ኢንቴንሽኗን ከተረዳ በኋላ አዎ በቃ ለውጧን ሳይ ኦኬ አንደኛ እሷ በምታወራቸው ነገሮች ምናምን የሚማሩ ሰዎች አሉ። ሁለተኛ ደግሞ እሷ ጋር ራሱ ለውጥ አለ። በቃ አሁን የቀነች ዛሬ ኢየሱስ አምላክ ነው ነገ አይደለም ለሷ። ከዛ በኋላ ሊሆን ይችላል እኮ ላይክ አይታወቅም። አሁን ዛሬ ነው ሰኞ፣ አሁን ሮብ ሊሆን ይችላል፣ ነገ ላይሆን ይችላል፣ ሐሙስ ደግሞ ላይሆንም ይችላል። እንደዚህ ግን አልነበረችም። ያ እንደዛ ነው። እኔ እንደውም እሷ ካልሆነች በቀር ብዙ ጊዜ ከእስልምና ውጭ ማውራት ብዙም አልወድም። አንዳንድ ሰዎች ጋር ብቻ ነው ማውራው ከስለ ክርስትና ምናምን። እሺ ሌላ ጥያቄ አለሽ? ጥያቄን ጨርሻለሁ።